የመደመር መንገድ ደራሲ አብይ አህመድ። ምስጋና ውዷ ባለቤቴ ዝናሽ ታያቸው፣ የአንድ ብዙ ማንነት ያለሽ ጀግና ሚስት በመሆንሽ ምክንያት ከባዱ የትዳር ግዴታና ኃላፊነት ሸክሙ ቀንሶልኛል። የማስተዋልሽ ርቀት፣ የመረዳትሽ ጥልቀት፣ የታዛዥነትሽ ልቀት ከጽኑ እምነትሽ ጋር እኩል ነው። ለእኔ ለባለቤትሽ ለብርቅዬ ልጆቻችን አንድም ብዙ ሆነሽ የምትኖሪው እውነት ግን ይልቃል። ፍቅርሽን፣ እምነትሽን፣ ሰላምሽን፣ ግልጽነትሽን፣ ትሕትናሽን፣ ትዕግሥትሽን፣ ክብካቤሽን ለገስሽኝ። ምስጋና እንደዚህ ሰነፍ ነው ለካ። ሩኅሩህ ልብሽን፣ እንስፍስፍ ነፍስሽን ሁሉ ያለ ስስት የሰጠሽኝ ውዷ ባለቤቴ ስለሆንሽልኝና ስላደረግሽልኝ ሁሉ ምስጋናዬ ጊዜ ከሚሸከመው በላይ ነውና ዘላለም ይክፈልሽ። የሀገርንና የሕዝብን አደራ ተቀብለን መኮንንም ወታደርም ጠበቃም ጥበቃም አለቃም ምንዝርም ሆነን ተደምረን ተባብረን የሠራንም ያሰራንም እናንተም እኛም ሁላችንም ነን። ያስገኘነው ውጤት ያስመዘገብነው ስኬት ሚስጥሩ በፍጹም ታማኝነት ለሀገርና ለሕዝብ አደራ ዘብ መቆማችን ነው። ለኢትዮጵያና ለሕዝቧ ትልቅ ዓላማ እውን መሆን ቁልፉ አንድ ሆነን መሰለፋችንና በሌት ተቀን የሥራ ትጋት ውስጥ መገኘታችን ነው። በፍጹም የማንተኛለት በንቃትም የምንጠብቀው የሀገርና የሕዝብ አደራ ይዘን በአንድ ሀገራዊ ዓላማ ላይ ቆመን መብረቅ በማይከፍለው ንፋስ በማይገባው አንድነታችን ላይ ጸንተን የሀገርን ሕልም ለማሳካት ለምንጥረው ሁሉ ጓዳዊ ምስጋናዬን የማቀርብላችሁ በከፍተኛ ኩራት ነው። አክብረው ከሚከብሩ፣ ሰርተው ከሚያሰሩ፣ ደስ ብሏቸው ከሚታዘዙ ደግ፣ ቀና፣ ጨዋና ታታሪ ሠራተኞች ጋር መሥራት መታደል ብቻ ሳይሆን መመረጥም ነው። በተለያዩ ተቋማት በተለያዩ የሥራ መስኮች የሥራ ባልደረቦቼ ሆናችሁ ለሀገር ስትታትሩ ሕዝባቸውን በቅንነት ስታገለግሉ የነበራችሁ የሀገሬ የኢትዮጵያ ልጆች የአለቅነት ተግባርና ኃላፊነት ምን ያህል ከባድ እንደሆነ ከፊት ሆናችሁ እየመራችሁ አሳይታችሁኛል። እናንተ የኢትዮጵያ ሳተና ልጆች፣ ከእናንተ ጋር የተጋራሁት የዕድሜ ክፋይ የሕይወት ዘመኔ የማይደበዝዝ ፋናና ታሪኬን ያደመቀልኝ ጌጥ ነውና አመሰግናለሁ። የታላቅ ሕዝብ ልጅ መሆንን ማስረዳት እጅግ ከባድ ነው። የሀገሬንና የሕዝቤን ማንነት ከመግለጽ በላይ ስለሆነ የሀገሬን የኢትዮጵያንና የወገኔን የኢትዮጵያን ሕዝብ የገዘፈ ማንነት፣ ዕድልና ጸጋ፣ የደመቀ ታሪክ፣ የረቀቀ ጥበብ፣ የሚያስደንቅ ባህል እየዞርኩ ብናገር ለዓለም ባስተጋባ ምንኛ በወደድኩ። ግን ጀግና ሕዝብ ከሚነገርለት በላይ ነው። የሕዝብ ልጅነቴ ከራሱ በላይ ከሚያስብልኝና ከሚወደኝ፣ ለሕይወቱ ሳይሳሳ ከሚያስቀድመኝ፣ ለነፍሱ ሳይራራ ከሚኖርልኝ ጀግናና ቆራጥ፣ ደግና ሩኅሩህ፣ ጨዋና አስተዋይ ሕዝብ የተፈጠረ ነው። የሕዝብ ልጅ መሆኔ ነው በሀገር አለኝታነት፣ በሕዝብ መከታነት የሕይወት ዋስትና ውስጥ መገኘቴን የሚያረጋግጥልኝ። በደምና ባጥንት የተገነባች ሀገር ፍሬ ነኝ። የሕዝብ ልጅነቴ ነው ከፍተኛውን ክብር፣ ትልቁን ኩራት፣ ዋናውን ደስታ የሚያጎናጽፈኝ። ከዚህ ሕዝብ ጋር ነው ለመደመር ፍኖቱን የያዝኩት። ለምወደው ሕዝቤ ልባዊ ፍቅሬን ሳላሰልስ እሰጣለሁ። ሕዝቤ ለሚጠራውና ለሚወደው ዘላለማዊ ፈጣሪ ደግሞ ከሁሉ በላይ የሆነ ምስጋናና ውዳሴን አቀርባለሁ። አብይ አህመድ፣ አዲስ አበባ 2013 ዓ.ም። የመደመር መንገድ ደራሲ አብይ አህመድ። የመደመር መንገድ ክፍል 1 እስከ አልጋዋ ድረስ። ያቺ ድንክ አልጋ አመለኛ ካለ አንድ ሰው አታስተኛ። የሕዝብ ግጥም። ምዕራፍ 1 እኔና ኢህአዴግ። ቤተኛው ባይተዋር።
ዶክተር ሃንስ ሴሌ የተባለው ዕውቅ የአእምሮ ሐኪም የሁለት ወንድማማቾች ወግ የተባለውን በጣም የታወቀ ወግ ለማስተማሪያነት አዘውትሮ ይጠቀም ነበር። ወጉ አንድ አይነት አጋጣሚ እንዴት የተለያየ ውጤት ሊያስከትል እንደሚችል የሚገልጽ ግሩም አብነት ነው። ሁለት ተቃራኒ አመል ያላቸው ወንድማማቾች ነበሩ። አብረው ነው ያደጉት። በአንድ እናትና በአንድ አባት ጉያ በአንድ ቤት ውስጥ። ጠባያቸው ግን ለየቅል ነው። የእናት ሆድ ዥንጉርጉር ነው እንዲሉ። አንደኛው የወጣለት ሰካራም ሲሆን፣ ሌላኛው ደግሞ ፍጹም አልኮል መጠጥ የሚባል በአፉ የማይዞር ነበር። ልጅ ሳሉ አባታቸው ጠጪ እንደነበር ይነገራል። በፍጹም ሳይሰክር ወደ ቤት ገብቶ አያውቅም። ወደ ቤት ሲገባም እናታቸውን ይሰድባታል፣ አልፎ አልፎም ልጆቹን ይደበድባል። አንደኛው ልጅ ልክ እንደ አባቱ ሰካራምና ተደባዳቢ ሆነ። ሌላኛው ልጅ ግን መጠጥና ድብድብ በደረሱበት የማይደርስ ሆነ። ታዲያ እነዚህ ሁለት ወንድማማቾች ስለ ጠባያቸው ሲጠየቁ ሁለቱም አባታቸውን በምክንያትነት ይጠቅሳሉ። የአባታቸው ሰካራም መሆን አንደኛውን ስካር አስተማረ፣ ሌላኛውን ደግሞ አልኮል አምርሮ እንዲጠላ አደረገ። አንድ አይነት ምክንያት የተለያዩ ውጤቶችን አስገኘ። ለአንድ አይነት ችግር የተሰጠው ምላሽ ለየቅል ሆነ። የምንኖርበት ሕይወት በአያሌ ክስተቶች የተሞላ ሲሆን ክስተቶቹ አንዳንዴ ሁላችንንም በጋራ የሚነኩ ይሆናሉ። አንዳንዶቹ ደግሞ በግል እኛን ብቻ የሚመለከቱንና በግል የሚነኩን ሆነው ይበቅላሉ። እኔና ሌሎች የፖለቲካ ጓዶቼ በኢትዮጵያ የፖለቲካ ውጥንቅጥ ውስጥ ከላይ በምሳሌ እንደተጠቀሰው ቤተሰብ ከቤተሰቡም እንደ ሁለቱ ልጆች የጉዳት ሰለባዎች ሆነን ቆይተናል። በቆይታችንም ምንም እንኳን የፖለቲካ ጉዳይ የጋራ ጉዳይ ቢሆንም የፖለቲካ ተዋናዮቹ ግን የፖለቲካው ጉዳይ በተመሳሳይ ሁኔታ ሲመለከተንና ለጉዳዩም ተመሳሳይ ምላሽ ስንሰጠው አይታይም። በአገራችን የፖለቲካ ውጣ ውረድ አንዳንዱ ተስፋ ቆርጦ አገራችን የምትፈርስበት ጊዜ መቅረቡ ይታየዋል። ሌሎቻችን ደግሞ ይህ ችግር የሀገራችንን አንድነት ታላቅነትና ብልጽግና ለማምጣት ምክንያት ሆኖ ይታየናል። በገሃዱ ዓለም የሆኑትና እየሆኑ ያሉት ሐቆች አንድ አይነት ናቸው። ሁላችንም የምንሰማቸውና የምናያቸው ክስተቶች ተመሳሳይ ናቸው። የሚለየው ለነገሮቹ የምንሰጠው ምላሽ ነው። ያለፍንበት ጎዳና አንድ አይነት ሆኖ ሳለ ጥሬውን ሐቅ የምንተረጉምበትና ነገን የምናይበት መነጽር ለየቅል ነው። በኢህአዴግ ውስጥ የነበረው ሁኔታ ከዚህ እውነታ የሚቀዳ ነው። ጥቂት የማይባሉ ጓዶች የኢትዮጵያን ሁኔታ ወደ ውድቀት ማንደርደር ይቀናቸዋል። ለእነርሱ ከሩቅ የወደቀች ኢትዮጵያ ትታያቸዋለች። ጥቂት ከማይባሉ ጓዶቼ ጋር እንደ ሀገር ለተጋረጠብን የኋላ ቀርነት ቋጥኝ የምንሰጠው ምላሽ ሁልጊዜም በተቃራኒው ነበር። ሀገራችን ስትሻገርና ወደ ብልጽግና ጎዳና ስትራመድ ይታየናል። እንዴት እንደምትሸጋገርና የት እንደምትደርስ እንወጥናለን፣ እንናገራለን፣ እንመክራለን። በዚህ መካከል ነበር ክርክሩ፣ መጓተቱና መጠላለፉ እየጨመረ መጣው። አንዱ በዚህ ሲል ሌላው በተቃራኒ ምላሽ ሲሰጥ ቆየ። በመጨረሻ የመጣው ለውጥ የዚህ እልህ አስጨራሽ ፍትጊያ ውጤትና ከውስጥ በተፈጠረ ተቃርኖ የተወለደ መሆኑን ልብ ይሏል። ሰሚ ፍለጋ። የበዛው የፖለቲካ ሕይወቴ ከኢህአዴግ ጋር የተቆራኘ ነው። የሕይወቴ መስመር የተቃኘውም በኢህአዴግ ጉዞ ላይ ነበር። ድርጅቱን በተቀላቀልኩበት ወቅት ዕድሜ ገና 15 ዓመትም በቅጡ አልሞላም ነበር። ከዚያ ወዲህ 28 ዓመታት ተቆጥረዋል። ያኔ ወደ ድርጅቱ ስቀላቀል ከየትኛውም የፖለቲካ ቡድን ጋር ግንኙነት አልነበረኝም። ፖለቲካ የሚለውን ቃል እንኳን በቅጡ የማልረዳ ልጅ ነበርኩ። ፖለቲካንም ሆነ ፖለቲካዊ ትግልን ሀብዬ የተማርኩትና አፌን የፈታሁት በኢህአዴግ ውስጥ ነው። የመሪነት አቦጊዳ ከመቁጠር
ከፍተኛውን የኃላፊነት መጎናጸፊያም እስከ መደረብ የደረስኩትም በዚሁ ድርጅት ውስጥ ነው። ስለዚህም ድርጅቱ በሕይወቴ ውስጥ ትልቅ ስፍራ አለው። የሕይወቴን ትኩስና ወሳኝ ዘመን ያሳለፍኩት እዚሁ ነው። ይህ ማለት ግን ሙሉ እኔነቴ የተገነባው ነገሮችን የምመለከትበት መንገድ የተቃኘው በኢህአዴግ ብቻ ነው ማለት በፍጹም አይደለም። እንደ ማንኛውም ሰው ሕይወቴ የብዙ ግንኙነቶችና ሁነቶች፣ የአያሌ ክስተቶችና የብዙ አጋጣሚዎች ድምር ውጤት ነው። እኔ ማለት የኔና የሌሎች ውሳኔዎች ውጤት ነኝ። እንደ ድርጅት ከኢህአዴግ ፖለቲካን ተምሬያለሁ። ከጥሩነቱ ብቻ ሳይሆን ከስተቶቹም፣ ከድሎቹ ብቻ ሳይሆን ከሽንፈቶቹም፣ ከስኬቶቹ ብቻ ሳይሆን ከእንከኖቹም ብዙ ተምሬያለሁ። ከኢህአዴግ ጋር ስቀላቀል በእውቀት ያልደረጀሁና በዕድሜ ያልበሰልኩ ነበርኩ። በወቅቱ ኢህአዴግ ሀገር ለማስተዳደር የሚያደርገው መፍጨርጨርና የኔ የእድገት ጉዞ ተመሳሳይ ነበር። ወደ ላይ እየጨመረ የሚሄድ ለከርሞ ተስፋ እንዲሰነቅ የሚያደርግ ከታናሽነት ወደ ታላቅነት የሚገሰግስ ጤናማ እድገት ነበር። ዓመታት እየተቆጠሩ ሲመጡ ግን በኢህአዴግ እልፍኝ ውስጥ ከተስፋ ብርሃን ወደ ጽልመት የሚያንደረድሩ አጋጣሚዎች እየበዙ መጡ። ፓርቲው እንደ አንድ የፖለቲካ ድርጅት ስር የሰደዱ ነባር የፖለቲካ አስተምሮቶችን በተጠየቃዊ መንገድ እየተቸ የራሱን አቋሞች እየገመገመና እያረመ ለድል የበቃ ድርጅት ነበር። ድርጅቱ ሲመሰረት ከነበረው ፍጹም ሶሻሊስታዊ የግራ ዘመም አስተሳሰብ ወደ መካከለኛ አስተሳሰብ የመጣው በራሱ የውስጥ ትግልና በዓለም አቀፍ ሁኔታዎች መቀየር ነው። በድርጅቱ ባህልና የፖለቲካ ጥላ ስር ሆኖ ጥላቻን በፍቅር ስለማሸነፍ ወጣ ያለ ሐሳብ ማሰብ ይቻል ነበር። ለድል በበቃባቸው የመጀመሪያዎቹ ዓመታት መተቻቸትና ሐሳብን በሐሳብ መቃወም አስፈላጊ ነገር ተደርጎ ይወሰድ ነበር። ዓመታት እየተቆጠሩ ሲመጡ ይህ ባህል እንደ ቀይ ቀበሮ እየተመናመነ በተቃራኒው ተቺ ሐሳቦችን የሚሰነዝሩ ሰዎችን በአፍራሽነት የመፈረጅ ጣጣ እየገነገነ መጣ። ይህ በሽታ ብዙዎች የትግል ጓዶቻችንን እዛው ባሉበት ተከንችረው እንዲቀሩ አደረጋቸው። ይሄ አስደንጋጭ ድርጅታዊ አቀንጭራ በውስጤ እያቆጠቆጠ ከመጣው የመደመር አስተሳሰብ ጋር በእጅጉ ተጋጨ። አንድ ሰሞን በሀገራችን አቀንጭራ የተባለ ለምንም የማይጠቅም በፍጥነት የሚስፋፋና ደህነኛውን ሰብል አንቆ ሊገድል የሚተጋ አረም ተፈጥሮ ነበር። አረሙ በየአካባቢው ሕዝባችንን ሲያስጨንቅ እንደነበር ይታወሳል። የዚህ አረም ትልቁ ችግሩ አንዴ ስር ከያዘ በኋላ ለመንቀል ሲታገሉ ተሙለጭልጮ ስሩ ተቆርጦ ባለበት ይቀራል። በዚህም ምክንያት ከላይ የተቆረጠ ቢመስልም ዳግም ያቆጠቁጣል። በኢህአዴግ ቅርንጫፎቹን ዘርግቶ ስር እየሰደደ የመጣው እኩይ ኃይል በግምገማና በእርምት ንቅናቄ ከላይ የተቆረጠ ሲመስል ከውስጥ ግን ስሩን እየሰደደ ይቀራል። በዚህም የተነሳ መልሶ ያቆጠቁጣል። ይህ አጋጣሚ በሕይወቴ ሌሎች አማራጮችን ማየት እንደሚያስፈልገኝ አነሳሽ ሞተር በመሆን ወሳኝ ሚና ተጫውቷል። በኢትዮጵያ ምድር እየሆነ ያለው አስፈሪና አሳፋሪ ክስተት እንዲህ እንደ ዛሬው የእልፍኙ በሰገነት ላይ ከመገለጡና በዜጎች ሕይወትና ንብረት ላይ ጉዳትና ጥፋት ከማድረሱ በፊት ድርጅቴን ኢህአዴግን ሊያስጠነቅቁ የሞከሩ ቀደምት የእውነት ፋና ፈንጣቂ የትግል ጓዶች ነበሩ። እኒህ የነገውን ዛሬ በነቃ አእምሯቸው ቀድመው መተንበይ የቻሉት ጓዶቻችን ሕዝቡ አፍ እንጂ ጆሮ የላቸውም እያለን ነው፣ ለምን ሕዝቡን አንሰማውም? ለምን ልናዳምጠው አንሞክርም? ለምን ለጥያቄዎቹ ተገቢውን ምላሽ አንሰጥም? በማለት ወትውተው ነበር። የሕዝብን ጥያቄና ብሶት ለማስቀረት የምንችልበት የተሻለው መንገድ ማድበስበስና አፍኖ ማስቀረት አይደለም። ይልቁንም በአግባቡ በመወያየትና በመመካከር በተገቢው መንገድ መመለስ ያስፈልጋል። ዛሬ ሕዝቡን ካላዳመጥነው ነገኛን አያዳምጠንም በማለት ጥቂቶች ጠይቀዋል። በተደጋጋሚ መክረዋል፣ አሳስበዋል። አመራሩ ግን መስሚያ ጆሮውንና ማስተዋያ ልቦናውን
ተነጥቋልና ጩኸቱን እንደ ማለፊያ ሙዚቃ ቆጠረው። ለማድመጥም ሆነ ለመቀበል ፈቃደኛ አልሆነም። አጀንዳው በተደጋጋሚ ጊዜያት በየጉባኤዎቻችንና በየምክክሮቻችን ወቅት ተነስቷል። ሰሚ ሲጠፋ ችግሩ ራሱን እየገለጠ መጣ። አመራሩ ለለውጥ ፈቃደኛ ለመሆኑ ብቻ ሳይሆን አስተያየቶችን ማጣጣልና ሰዎችን መፈረጅ፣ የተለያዩ ታርጋዎችንም መለጠፍ ቀጠለ። በአንድ በኩል ትምክተኛና ጠባብ በሚል ጎራ መመደብ፣ ከዚያም ሲያልፍ የአክራሪና የጽንፈኛ አመለካከት ማራገፊያ ወደብ አድርጎ ማሸማቀቅ ዋነኛ የመከላከያ መንገድ አድርጎ ተቆጠረ። ሕመሙን የደበቀ መድኃኒት አይገኝለትም በሚል ማኅበረሰብ ውስጥ ቢበቀልም ድርጅታችን ሕመሙን